የመኪናዎች ህመም የሚያመኝ ምርጥ የመኪና ዶክተር ነኝ። ወደ ስራ ቆይ ባለሙያ ነኝ። ሙያዬን ከአፌ ሳይሆን ከእጄ ታገኘዋለህ። እዚህ አካባቢ አይወለ አንድ ወዳጄ ልክ እንደዚህ አይነት መኪና በጣም ስታደርገው ለአንዱ ፋራ በሆነ ነገር ቀየርኳት። ቀልደኛ ነህ እባክህ። በምን ቀየርክለት? በጥላውን ገሰሰ ኦሪጂናል ካሴት። ዝቅ በልና ዳብራተሩ አካባቢ የሚጨስ ነገር ካለ እሺ መካኒክ። አቤት። እኔ ደግሞ አድናቂ ነው አሳቃቂ? አድናቂ። እፈርማለሁ ግን በስክሪፕቶ ቢሆን አይሻልም? አሁን ያየሁበት እኔ ድርሻዬ አይደብርም እንዴ? እኔ እኮ ነኝ የሰራው። ሰፈሩ ደግሞ የኔ ነው። እንደውም አንድ ነገር ልንገር፣ እዚህ ሰፈር ዳግም እንዳላይ ብዙ ጊዜ አስጠንቅቄህ ነበር። እንዴት ነው ነገር? ተረጋጋ እንጂ ክፍሌ ነው። ተረጋጋ። እቺን ብቻ እኮ ነው የሰራው። እንካፈለዋለን። እንዴት ነው የምንካፈለው? ሰንጥቀን ነው የምንካፈለው? አንተ ቆይ እንደዚህ እስከምትሆን ድረስ ምንድነው? ገሉኝ አፍዞኝ ባትወረዛ ሰው በሰርግ ጊዜ ለደስታ የሚጠቀምበትን አንተ ለሀዘን እያረክ ሰዓቱን አታዛባው። በቃ ተረጋጋ። መጀመሪያውኑ መጠቀቅ ነበረ። ስልኩን ብቻ ነው ተደብቆ ገሉኝ። እራሱ የተባልክ አይደል እንዴ? ከፈለክ ሰርገው ለኔ ታደረገ። ምንድነው አይደብርም እንዴ? እኔ እኮ ነኝ የሰራው። ሰፈሩ ደግሞ የኔ ነው። እሺ እንዴት ነው ጩቤ ይውጣልህ እንዴ? አረ በጣም ነው የምትገርመው። እኔ እኮ ነገ አብረን እናድጋለን፣ አብረን እንሰራለን፣ አብረን እንለወጣለን ብዬ ነው እንጂ እንደዚህ አይነት ነገር እኮ በእናትህ በቃ ትመጣለህ። 50 ብር አለ። ፒስ አይማ ገንዘብ ፈልጋለሁ። ገንዘብ ምን ትገረፍ? ኧረ አልገረፈሽም እኮ ገረፍሽ። ይቅርታ። ቴንክ ዩ ማን። እሺ ቆይ ልሸኝሻ። ኖ አስፈልግ። ይኸው ገንዘባችን ስንት የለፋውበታል ወይ ምን አልቀር። ችግርን ለመወጣት መጠቀም ያለብን አማራጮች ሁሉ ተጠቀምት ይኝለ። አሁን ደግሞ እጄ ላይ ያለው አማራጭ ይሄ ብቻ ነው። ይቅርታ ልሽጣው። እሺማ ግን እውነትሽን ነው አልተቀየምሽኝም ማለት? አመሰግናለሁ ዳዊት። እሷ ባትቀየምክ እኔ እቀየማለሁ። ተበቺሳ የእናቴ ሀብል አይሸጥም ብዬ ስንት ዓመት የለፋሁበት አልበም ገደል ሲገባ ዝም ብዬ ማየት አለብን? ወደ ገደል አልበምህን ምን ወሰዱ? እዛ ስቱዲዮ አይደለም እንዴ ያለው? እኔ ጨንቆኛል፣ አንተ ታሾፋለህ አይደል? ይኸውልህ አቀናባሪው እኮ ብሩን ቶሎ ካልሰጠሁትኝ የሌሎቹን ዘፋኞች አልበም እንደሚያስቀድም ደግሞ ነግሮኛል። ምን አባቱ ስለሆነ ነው ያንተን አስወጥቶ የሌሎቹን የሚያስቀድም? ገንዘብ አይደለም አፍንጫው ላይ እንወረውርለታለን። አፍንጫ ላይ ስንት ብር ነው የቀረበ? 10,000 ብር አፍንጫው ላይ እንወረውራለን ስትል ትንሽ አታፍርም? ተበቺሳ ይሄ ቢሸጥ 5,000 አይወጣም? ከዛ በላይ ነው የሚወጣው። ግን አይሸጥም። ይኸው ልትሸጪ ከዚህ ቤት ስትወጪ
በጣም አዝነናል። በሂጂ ፈርጥጪ ጪ ተበጭሳ አልሄድክም? እጃን በስመ አብ አልሄድኩም። ልሸኝህ? አያስፈልግም። ይኸውልሽ ገንዘቡ ይቅርብኝና ወርቁን መልሽልኝ። ሳቀሩ ለምጣው ማን ነገረሽ? ታማኝ ሌባ ስለሆንኩኝ ልመልስላቸው ብዬ አይሻልም? አዎ በዚህ ዓለም እጦት ለወረሰው ገላ ካለው ላይ አካፍሎ ፍጹም ሳያደላ እንዳንቺ በፍቅር ማኖረ ለሌላ። እቺን ሁለት ጊዜ ነው የምንላት። ሊኮ ልጅቷ ጎዳናዎቹን ስትረዳ ስትጦር ስትደግፍ በቃ እኔ ጨቁኛል። አንተ በግጥም ስለፈጠርካት አንዲት ሴት ታወራልኛለህ እንዴ? በግጥም ስለፈጠርኳት ሴት የመጨነቅ ኃላፊነትማ ከላይ ከጥበቡ ጋር አብሮ ተሰጥቶኛል። ምን ላድርገው? ልክ ነው። አንተ የምትጨነቀው በግጥም ስለፈጠርካት አንዲት ገጸ ባህሪ ነው። እኔ ደግሞ የምጨነቀው ስለመጀመሪያ አልበሜ፣ ስለመጀመሪያ ልጄ። ልዩነቱ ይታያል። ልዩነት የቱ ጋር? እኔ ምንም አይታይም። ልዩነት የቱ ጋር ገሆነ? ቀልድብኝ። እሺ እንዴት አደረክልኝ? ሀብሉ ሸጥከው? አዎ ሸጥኩት እኮ ሸጥኩት። 6000 ብር ሸጥኩት። ተሸጠ። ግን ብሩን ሰሞኑን ነው የምሰጥህ አለኝ ልጁ። የቸገረው ነው ብዬ ሰሞኑን ሲለኝ ይሻልኩት። ሰሞኑን ሰጠናል። ወይ አምላኬ እንደዚህ ይወደድ። ጥሙን እኮ ነው የጣለው። እንዳንቺ በፍቅር ማኖረ ለሌላችን ሁለተኛ ታውቃለህ አይደል? እኔም በጣም ወድሽለ። አሁን መሄድ አለብኝ፣ ቸኩላለሁ። ገንዘብ አስይኝ ነው የመጣሁት። ገንዘብ ምን ነው? ፊት ገረፈሽ? ምን ላድርግ? እኔም እኮ አቀናባሪው ፊት እየገረፈኝ ነው። ለሊያውን ለአቀናባሪው የምከፍለው ገንዘብ አጥቼ የእናቴን ሀብል እንዲሸጠው ለተበችሳ ላኩት። ይሸጥ የእናትን ሀብል ልትሸጠው? ለምን? አንተ ግን ምን አይነት ሰው ነህ? እኔ ወርቅ ቤት የምትሰራ ጓደኛ አለችኝ አይደል እንዴ? በጥሩ ዋጋ ሸጠው አልነበር? በላውን ገንዘብ ውስጥኝና ልሂድ። በቃ ተበችሳ ካራቀሌ ነው እኮ። ታፈቅራለህ? እኔም እኮ በጣም ነው የማፈቅርሽ።
ለሊ የት እየጠፋሽ ነው ግን የምትመጪው? ሆስፒታል ነው ያለሁት። ማየና ሞተ ነው ለሊ ለምን ያልነገርሽኝ? እንዳትጨነቅብኝ እኮ ብዬ ነው። ምንድነው ለሊ ምን ማለት ነው እንዴ? ነገ ቤተሰብ የምንሆን ሰዎች ነን አይደለም እንዴ? ነገ ስንገባ ቤተሰብ ሆናችን ይቀር። እናትሽ ደግሞ እናቴ ናቸው አይደል እንዴ? በይ አሁን ተነሽ እንሂድ። እቤት ስትመለስ ቤት ትመጣለህ። አሁን ገንዘብ ውስጥ ነው ያለች እኮ እሱ። እሺ ግን አሁን መሄድ አለ። አይ እንግዲህ ቤት ስትመለስ ቤት ትመጣለህ አልኩ አይደል እንዴ? ምንድነው አሁን ገንዘብ ውስጥ ነው ያለች? እሺ በእናትህ ባንካ ደስ ይለኛል። ይሄ የተበች ቁጠባ ሳጥን ነው። እናት ነች። ይህን ሰፈር ይኸውልህ ደጋግሜ ነገር የለም እዚህ ሰፈር ዳግመኛ እንዳላለ እንዴት ልዘርግፍ ወርሽ ወርቁ እዚህ ብሎክ 65 ላይ ያለው ደላላ ተበቻ ተዋት ቀልድብኝ ተዋት ቀልድ ሽጥልኝ ብዬ ሰጠውን ሀብል የታረከው ሀብል በላ ታዲያ እንዴ ሀብል በላ ወርቁ ስትለኝ ምን ወርቁን የሸጥኩለት ሰውዬ ሚስቱ በሆነ ጉዳይ እንደዚህ ጭቅ ስታደርገው መሀል አናቷን በፍልጥ ብሎ ወህኒ ወርዷል። ለምን ትቀልዳለህ እንዴ? በህግ ይቀለዳል ዳዊት? ቢቀለድ በመሀል አናት ይቀለዳል። ወይኔ እሺ ገንዘቡስ? ህጉ ይፈታል ነው የሚለው። መቼ? ያው ህጉ ሰሞኑን ይፈታል ነው የሚለው። ቀልድ እኔ እኮ አይደለም ያልኩት ህጉ ነው። መረሻ ምንድነው? እሺ ሰሞኑን ደግሞ በጥናት የሆነ የደረስኩበት አሪፍ መላ እንሰራለን። እሺ ጥሩ አልበም አይደል? አትጠራጠር። በ15 ቀን ሙሉ ስራ ማጠናቀቅ ይጠፋል። ግን ቀሪ ክፍያ ማጠናቀቅ አለብን። ሞክራለሁ አይደል? አደርጋለሁ። እንደዛ እኔ ራሴ እኮ ትልቅ ኃላፊነት ሪስክ ወስጄ ነው አይደል ያሳደገኝ። እንዴት እኮ ነው እየዘረፍኩ መጣው እንዴ? እቃ ዘራፊው ምን መርማሪው ምን ይሆኝ ነው? ትንሽ አንቺ አታስብ እንዴ? እሱ እኔን አይመለከተኝም። አሁን ብር ጨምርልኝ አልኩኝ እንዴ? God.
እንዳንቺ በፍቅር ማኖር ለሌላ ይወዳል። ብሩስ ምን እባክህ ለሊኮ እናቷ ታሞ በቃ በጣም ጨንቋል። ስጠኝ ስትለኝ ሰጠኋት። እንኳን ምን ራሷ በቃ እኛ ከየት እናመጣለን? ከየት እናመጣለን? እንዳይ በቃ ተው ያንተ አልበም መውጣት ስላለበት አይደለም እንዴ ነጋ ጠባ እየለፋን ያለ ነው? ተው አትበለኝ። ተው እቺ ለምለም የምትባል ሞባይል የሆነች ሴት ግን ጠላው። በቃ ስነ ስርዓት እንደ ሞባይል ገንዘብ ማስገባት እንጂ ማውጣት የማታውቅ ሞባይል። በቃ ለምለም ልትናገራት አትችልም። እሺ ተመችሳ ከፈለግ ገንዘቡን ከብሩ ሽያጭ ላይ መውሰድ ትችላለህ። በቃ ተመችሳ አታናደኝ። ምንድነው ትዝብቱ? ተመችሳ አፍቅረው። እሺ ማንም አልተከተለንም። ይኸውልሽ ክፍሌ ቦርሳውን ስጠኝና በቃ ይመለስላት። ያማል እንዴ? ሰሞኑ ስካልሞ የነበረው መላ ነው ጄስር የገባውሽ። አውቃለሁ ክፍሌ። ይኸውልህ አንተ ለኔ ቦርሳውን ስጠኝና እኔ ደግሞ ገንዘቡን ገፈትርልሃለሁ። ጩቤ ውጣ። ምንድነው ክፍሌ? ተረጋጋ። አንተ ለምን አታወኝም? ቆይ ችግር አለብህ ከኔ ጋር? ተረጋጋ። ምንድነው እንዴ? ከዚህ በፊት ብዙ ልተውላልኛለህ። አቦ በእናትህ አትጦልበኝ። በቃ አንተ ለኔ ቦርሳውን ስጠኝና እኔ ደግሞ ገንዘቡን ሰጣለሁ አልኩህ አይደል እንዴ? አራት ቁጥር ትወርዳለህ። ሰላም ፖሊስ የእድገት ምርኩስ ፖሊስ የሰላም ቦርሳችን ጠባቂ ክብረ ንጽህናው ሳይገሰስ ከነ ሙሉ ክብሩና ከነ ሙሉ ክብረ ንጽህናው ነው ያመጣውልሽ። በጣም ነው የማመሰግነው። ምስጋና ኪስ አይገባ። ኦኬ ገንዘብ እኮ ቢገባም መውጣቱ አይቀርም። ታዲያ ምን ላድርግልህ? ምሳ ጋብሽ። ኦኬ ለካ ምሳ በዚህ ቢገባ በዚህ መውጣቱ አይቀርም። ግድ የለም ይውጣ። ምሳ ጋብሽ። ብጋብዝ ደስ ባለኝ፣ ግን ትንሽ አስቸኳይ ቀጠሮ አለብኝ። ሌላ ቀን ላድርገው? ኦኬ ስለዚህ ስልክሽን እዚች ላይ ለያዛታ። እቺ ለጻፊ። እሺ በነገራችን ላይ በአቅራቢያችን የሚገኙ ወንጀለኞችን አሳዶ ለህግ በማቅረብ አካባቢያችንን እናልባ። ምክንያት ይህ የዜግነት ግዴታ ነው። አብረስጥልኝ ሰው ገባለ። ሄድ አንቺ አይሶች እንታገል። ዛሬ አንድ ሌባ ቦርሳዬን ነጥቆኝ እንዴት ክው እንዳልኩኝ ስማ፣ እግዚአብሔር ባርከው አንድ ሲቪል ፖሊስ ተከታትሎ ቦርሳዬን አመጣልኝ። አይገርም? በጣም ስለ ትዳር ስትጠየቂ ስለ ሲቪል ፖሊስ ማውራቶች በጣም ይገርማል እንጂ የእርግዝናን ስቃይ እናቴ ወድ ውስጥ ሆኜ አውቀዋለሁ። ከአማረኝ ውጪ ምን ልርዳሽ? እንድትደግፈኝ ፈልጌ ነው። መደገፍ ምን ችግር? እኔም ግን አንድ ሐሳብ ነበረችኝ። ትደግፊኛለሽ? ምንድነው? አፈር ስሆንልሽ እንጀራ አባት ነው።
ምንድን ነው? ኧረ ይቅር ይቅርብኝ። ተረገጠኝ። ማሙሽ አትራገጥ ማሙሽ። ኧረ ከእርግዝና በፊት አስመሰልሽው። ማሙሽ አትራገጥ። ምክንያቱም ይህ የእንጀራ አባት ድምፅ ነው። ከዛ ሱቅ ውሃ ታቀብለኛል። ምን ችግር አለ? ገንዘብ እኔ እንጀራ አባቱ ጋር አለ። አንድ 10 ብር አለ ውሃ አለ። እሺ እኔም በቃ መስማት አልፈልግም። ዝም ብዬ መተኛት ብቻ ዴቪ በቃ ዝም በቃ ልተኛ። ቢጃማን ቀይር አንተ ዝም ብለህ ተኛ። ይተኛል ዴቪ ዝም ምንም ንግግር አልፈልግም። ይተኛል እንደዚህ ቅባት ስበላ ታውቂያለህ ባህሪዬን። ጸጥ በል በቃ ይተኛል ይተኛል። ስምን ማን ነበር ያልከኝ? ዳዊት ነው የሚባለው። እናትና አባት ያወጡት። ምንድን ነው የምትሰራው? ባለሳሳት ሲቪል ፖሊስ? ሲቪል ዘፋኝ። የት ነው የምትሰራው? ማረሚያ ቤት ኦር ፖሊስ? አይ የግል ዘፋኝ በጊዜ የሚንቀሳቀሰው ዶላ ማራሲዶ ዶላ ማራሲዶ ይላል። ዋው ሙዚቃ በጣም ነው የምወደው። ስራዬን ስለወደድሽኝ በጣም ነው የማመሰግነው። እየበላሽ ባትኝም እበላለሁ። እኔ ነኝ የምከፍለው። በጭራሽ አይሆንም። እኔ ነኝ የምከፍለው። እኔ ነኝ የምከፍለው። እኔ አይደለሁም ይጠርቻ መጣው። ቢሆንም ወንድ ነኝና መክፈል አለብኝ። በጭራሽ አይሆንም። እኔ ነኝ የምከፍለው። ምን አይነት ሙሉ ያለሽ ሄለን? ምን ችግር አለ? ሄለን ችግር አለ እንዴ? ምንድነው እንደዚህ አንቺ ምን አይነት ሙሉ ያለ በእናትህ ዋ ምንድነው የጥበቃውን ደሞዝ አክለውበት ነው?
ሳላውቅ አስቀይሜሽ ለመክፈል ውስዋስ ላይ ያሉት ጣቶችሽን አኮላሽዋቸው አይደል? እንዳማረብሽ 423 ብርሽን ታጣጭ። ስሜትሽን መጉዳት አልፈልግም። የመክፈል እድሉ ስለሰጠኝ አመሰግናለሁ። በአምላክሽ ባይው ሌላ ጊዜ አንተ ትከፍላለህ። ከመጣ ተበችሳ ሰሞኑን ማለት ምን ማለት ነው? አየህ መጠየቅ ጥሩ ነው። ጠያቂ ትውልድ ነው የጠፋው። እንግዲህ ሰሞኑን ስንል ምን ማለታችን ነው ተማሪዎች? ነገ ከነገ ወዲያ ቢበዛ 3 ቀን አለ። 3 ቀን ተበችሳ ሀብሩን ሸጬ ብሩን አመጣለሁ ካልከው 3 ቀን አለፋል እንዴ? መቼ ጨረስኩ ዳዊት? መቼ ጨረስኩኝ? ለምንድን ነው ምላሴ ላይ የምቆመው? እንግዲህ ሰሞኑን ስንል ምን ማለታችን ነው? ሳምንት ቢበዛ 15 ቀን አለቀ እንዴ? 15 ቀን ተበችሳ አቀናባሪ እኮ ከ15 ቀን ያነሰ ቀን የሰጠ እና እኔ ምን ላደርግ እኔ ዳዊት ምን ላደርግ እንዴ? በቃ ተዘረፍኩ ኩኝ ወይ ጠርጥራል ተዘርፏል ብለህ ጠርጥራል። እማኝ ካለ ንገረኝ። ማስረጃ አለ፣ እማኝ አለ፣ ምስክር አለ። አስሬ ወርቁ እያልክ እንትን የምትለኝ እኔ በእንትን ጨዋታ ሻልጥማለኝ ዛሬ አነቅ አታዘፍ ዳዊት አታዘፍ። በቃ በረባ አታዘፍ። እኔ ገጣሚ ነኝ። የሚጠይቅ ትውልድ አይደል እንዴ በአገሪቱ የጠፋው? ይሄ ቦታ ጤናችን በእጃችን ይባላል። እዚህ ቦታ ደም ግፊት፣ ደም ፍላት፣ ደም ብዛት ድራሽ አባታቸው ይላል። ባለቆሎ እስኪ የስሙን ይስፈርላት። የምን ነው ወርቦሻል? ታዲያ አትናገሪም ነበር? እዛ ጋር ሳምቡሳ አልፈና አይደል የመጣ ነው። በል የስሙን ደግመጭ ማለት ደግሞ ይሄንንም እኔ ነኝ የምከፍለው በያሉ በዚህ ከቀጠልሽ ስራሽን ትተሽ በእኔ ቀላል ማለትሽ አይቀርም። ቀላል የረሳሁት ነገር እስኪ አንድ ዘፈን ይፈንልኝ። ከራስ ዘፈን ቢሆን ደስ ይለኛል። አይ ሌላ ጊዜ ነው። ለምን ሌላ ጊዜ? አሁን ይፈንልኝ። እቺን ብቻ መጥጃሽ እንደሞ ወደዛ ከቅጅና ተዛማጅ መብቶች ጋር ታቀያይምሻለች። ደግሞ ምን እንደሸተተኝ አላውቅም። ጉንፋን ነው መሰለኝ። ምን እንደሸተተኝ እናንተ ድምፃውያን ስትባሉ መቼም በኮምፒውተር የተደገፈውን ድምጻችሁን ላለማሰማት በጉንፋን ማመካኘት ትወዳላችሁ። በላው እንደ ደርግ በጅምላ ረሸሽን እኮ እናንተ ሀብታሞች ስትባሉ በእኛ በድሆቹና በገንዘባችሁ ባትደገፉ ይህን ሁሉ ክብርና ዝና የታገኙት ነበር። እኔ ደግሞ በጉንፋን እያመካኘሁ አይደለም፣ መስፈን ካለብኝ እዘፍናለሁ። ዶላ ማራሲዶ ዶማላራሲዶ ይላል። እኔ የምለው ክለብ ትሰራለህ? አዎ፣ አሁን ግን አልበሜን እስክጨርስ ድረስ አቁሜያታለሁ። እንዴ ለምን? ምን አቀናባሪዎቹ ናቸው የሌላ ሰው ዘፈን እናስቀድማለን እያሉ ብጥብጥ አድርገው። ስለምንድን ነው የሌላ ሰው የሚያስቀድሙ? ገንዘብ። እኔ እኮ ሶማሊያ አንድ ኮንሰርት ትልቅ ኮንሰርት አዘጋጅታ ሰጠራኝ፣ ያኔ ሰርቼ ከፍላቸዋል። ሶማሊያ መቼ ተረጋግታ ኮንሰርት እንደምትጠራ አይታወቅም እንጂ። እሺ ነገ ስቱዲዮ ውስጥ ታሰማኛለህ? ምን አለበት? ምንድነው ይላል? ችግር አለ ይለኝ። ኧረ በስመ አብ! ኧረ በእናትሽ
ዴቭ ና ዘፈንን መስማት ፈልጋለሁ ስቱዲዮ እንሂድ ነው የሚባለው። የምን መለመን ነው? ወይኔ ተመችሳ አንተ እኔ በቃ ቃም በልቼ መነሳት ነው። አቀናባሪው በየቀኑ እየጨቀጨቀኝ እንደገና ይሄ ወንድሜ ፍቅር ይዞት ምናምን እባክህ ዋሽለት ብዬ አልሟለጨኝ ዴቭ አልሟለጨኝ። እርሜን ዛሬ ባሽ ዴቭ ደግሞ አፍቅረኸው ብለኸኝ የለ ተው ፍቅር ተው። አሁን እኮ አንተ ስቱዲዮ አልወሰድከኝም ማለት ከሷ ጋር ተለያየው ማለት ነው። ከሷ ጋር ተለያየው ደግሞ ማለት በዳዊት ምክንያት ተበቺሳ የሚወዳትን ፍቅረኛውን አጣ ማለት። ዴቭ ኧረ ተው ትዳሬን አታሳጣኝ። ይሻላል እንዴ ተው እንጂ ተበቺሳ አስብ እንጂ ምን ይተታዘብ እንጂ እንዴ አቀናባሪው በፍጹም ይሻል ግን ይሻላል ነበር። ሌላ ተሲሆን ጥሩ እንዴ ተበቺሳ እንዴ ዛሬ ዋሽ ነገ ማትያዝ ይመስላል። ግድ የለም ለሱ ግድ የለም። አንተ የዛሬን ብቻ ድምጻዊ አድርገኝ እንጂ የሚቀጥለውን ከፈጣሪ ጋር እኔ ራሴ ወጣው። በዚች ዓለም እጦት ለወረሰው ገላ ካለው ላይ አካፍሎ ፍጹም ሳያደላ እንዳንቺ በፍቅር ማኖረ ለሌላ እንዳንቺ በፍቅር ማኖረ ለሌላ እንባው ሳያፈራ ጉልበቱን ሳይተና የአርባ ቀን ድሉ ላዋለው ጎዳና የእናት አባቷ ፍቅር ሳይሰለቻ ይቻለ በወረ ፊቷ የሆነ ቀለኛ ቢሆን የሚያምርበት ዘፋኝ ልጅ ታውቂልሻለሁ። ዶላማራሲዶ ዶሬ ሚፋ ሶላ ሲዶ ዶላማራሲዶ። እሺ በልና እንጀምር። ሄለን የኔ ቆንጆ ኮድ አውጥ። ልቤ ላይ ነው ያለችው። ሄለን እኮ ልቤ ላይ ነው ያለችው። እቺ አውርዳታ ለሞክር። እምቢ አለች። ከልቤ ላይ አልወርድም። አንዴ አብረን እንበል ሄለን ስልክ አምጣ። መቼም እኔ ነኝ የምሞላው። ምን ታፈጣለህ? ቻርጅ ነው አይደል እንዴ የምሞላው? አንዳንዴም እየደወልኩበት። ሄሎ መቼ ነው ግን ሀብታም ፈላጊ ድሃ ደግሞ ተፈላጊ የሚሆነው? ዘላለማችንን እናንተን ተከታይ እንደሆነን እድሜያችንን ፈጀ ነው። ይኸውልህ ዳዊት ግዴለሽም አይቆጥርብሽም። ዴቭዬ እያልሽ አቆለጳብሽ። እሺ ዴቭ። አዎ ወይዘሪት ሄለን በጨዋታችን መሃል ግን
ምንድነው ችግር አለ እንዴ? ችግር አለ? ምን አጠፋው? ለምንድነው ማታ እየመጣሽ አልጋዬ ላይ እንቅልፍ የምትነሺ? ያውም በቢጃማ ያውም በአጭሩ ቢጃማ ዳግመኛ ግን እየመጣው እንቅልፍ ነሳለሁ የምትይኝ ከሆነ በቢጃማና ተዛማጅ ጉዳዮች ፍርድ ቤት እንደምገትርሽ ወቂ። አዝሮልኝ ይምረኛል ይራራልኛል ምናምን ብለሽ ከሆነ ተሳስተሻል። አዎ ደግሞ ይኸውልሽ እዛ ቢጃማሽን አልጋ ላይ ረስተሽው ነው የሄድሽው፣ መተሽ መውሰድ ትቻለሽ። ያወራሁት አያስቅም እንዴ? ያስለብት አትስቂም እንዴ? ዴቭ ጨንቆኛል። እኔን ይስነቀኝ። ሄሊ የት ነው ያለሽው? ወደ ደብረ ዘይት እየሄድኩ ነው። ምንድነው ይለን ግን ችግር አለ? ችግር አለ ይለን? መስቀል አደባባይ ለመተከዣ አንሶ ነው እዚህ ድረስ እዚህ ችግር አለ? ዴቭ ከፋኝ። ምን ፈል? በጣም ከፋኝ። አይ እናንተ ሀብታሞች፣ ቆይ እናንተንም አያስከፋ ነገር ግን ምንድነው? ነዳጅ ጨመረ ቀነሰ ያስከፋችኋል፣ ዶላር ጨመረ ቀነሰ ያስከፋችኋል። እኔ እንኳን የስቱዲዮን ብር ሳልከፍል እንደዚህ አልተከፋው። ሶማሊያ ኮንሰርት አዘጋጅታ ስጠራኝ እኔ ከፍላችኋለሁ። ሶማሊያ መቼ ተረጋግታ ኮንሰርት እንደምትጠራ አይታወቅም እንጂ ደግሞ ያን ሁሉ ንብረት ይዘሽ ከፋይ ስትይ ትንሽ አረ ዋ አይዴ ንብረት ደስታ የሚሰጥ አይመስልሽ? እኔ ወዳጆቼ ከሞታቸው ጀምሮ አንድም ቀን ልኩልጪ ሳልዝናና ደስታ የሚሉትን ሳላጣጥ የውስካውን ቤተሰቦቼን ንብረት ይመራ ታዲያ ወጣትነትን የረሳሁበት ስራ ላይ ከሲፈጠር ከፋኝ። ምን ይፋይ? አይዞሽ ከዚህ በኋላ ሰለቸኝ እስክትይ ድረስ ነው ዘና ማድረግሽ። ማንም ሰው ያለ ምክንያት ወደዚህ ምስቅልቅል ዓለም አልመጣም። እኔ ተበችሳም በሆነ ተበችሳ ይላል። እኔ ዳዊት ተበችሳ ነው ሁሉ ጊዜ እንደዚህ የሚል። ተበችሳ ማለት በኦሮምኛ አጫዋች ማለት ነው። እኔም አንቺን ለማጫወት ነው ወደዚህ ዓለም የመጣሁት። በእኔ እንጫወት ወደ ጨዋታ ኖር ካብዳለሁ አይደል? ማደሬ ለታዴ ደውዬ ልነግረው ብዬ ስልክ ይያለ። ልክ ነሽ። ባል የሚስቱን ማደሪያ ማወቅ አለበት ይላል መጽሐፍ። ኧረ ባል አይደለም ቤታችን ያደገ እንደ ወንድም የማየው ልጅ ነው። ወንድምም እኮ የእህቱን ማደሪያ ማወቅ አለበት መጽሐፉ ነው ያለው። ጂኦ ጋር ከሄደ
አንተና ሄሉ ግን የወጣትነት ጊዜያችሁ ዝም ብላችሁ ታቀለግት ትንሽ እንኳን አልነበራችሁ እንዴ? እኔ በበኩሌ ለኔ የምታስተባበኝ እኔ አላገባም። ነፃነትሽ ደስ ይላል። አቃለሁ እንት መጠጡና ቤት እንቀየር ሳይጠፉ ዝም ብሎ መጠጣት እንደሄዱ መለታደ የቀነዛው ነው ይመስላል። አይ ዛሬ ግን ምን እንደታያችሁ አላውቅም። ሁለታችሁም በየፊናችሁ የተዝናናችሁ ነው። ስደውልላ ኩሪቱ ነቃለች። ከማን ጋር ሀብዳይ ነው ላጣጣት ሞክራ ነበር ማለት ግን ሰሞኑን የሆነ በተደጋጋሚ የሚደውልላለች አለ የሚደውልላት ወንድምም ቢሆን የወንድሙን ማደሪያ ማወቅ አለበት። ሄሎ ማን ልበል? ባታምንም ደዘን ያለው ምንድነው የምታወራው? የት ነህ? ደብረዘይት ባለቤቶቹ ኩሪፍቱ አሉ። እኔ ደግሞ የምድር ገነት ብየዋለሁ። አቤት ያካማጋ እንዴት እንደሚያሳክክ ምን አለፋ ቀጣያው ነው። ጥሩ ኩሪፍቱ እየተዝናናልኝ ነው። ይሄ ባለፈው ወዲያታለው ተመቻልከር አፍቅሬያታለሁ ያልኩት ልጅ የለችም። ከሷ ጋር እኮ አደር ለየብቻ ጥሩ አይ ጥሩ። እሺ ቆይ ስልኩ ይሰማሃል አይደል? በደንብ ነው የሚሰማኝ። ወለለ ብሎ ያን ነገር እንዴት አደረክልኝ? የቱ ምንም ማስም ይቆራረጣል ድምጽ። ምን ውቅያኖስ ነው መሰለኝ ኔትወርክ ነው እሱ። ሄሎ እሺ ቀልድ። ሄሎ እኔ ከተሰማህ ይኸውልህ በቃ ጠዋት እደውልልሃለሁ። ቻው። ተበችሳች ከአዲሱ ጓደኛው ጋር እዛ ኩሪፍቱ አድር ያለው ምናምን ነው የሚለው እሱ ስለማይመጣ አንቺ ጋር የሚገፋው ያረባክ ሰው ፍቅረኛውን ኩሪፍቱ ያዝናናል። አንተ እዚህ ኩሪ የመሰለ ቤት ውስጥ ደረድ ይችላል። ደፋር እሺ ቆይ ልሻኝ ግፍ ይሆንብሻል። ተይ በቃ ሀብሉን ለኔ ማሰጠኝ ስለማታምነኝ ነው አይደል? ኧረ ተይ አይደለም ተይ። ተበችሳ እኮ ልሽ ስለተነጋገረ ነው። ምን ማድረግ አለብኝ? ተባከና አንድም ቀን እሱን አክል እንኳን ቦታ ሰጥተኛል። ተይ እንደውም እሱን አግባው። እሺ እንዴ ወንድሜ አግባው። ገባው። እሺ ቆይ ልሻኝሽ። በሰዶምና ጎመራ ጊዜ ወንድና ወንድ እየተጋቡ ሲያስቸግሩት ፈጣሪ በቁጣዊ እሳት አነደዳቸው ይለዋል። ሰዓት የሆነች ልጅ አታስፈልግም። እዚህ ያው ደስ ይበልህ ሄደች። ጣሬ ካለ መጽሐፉን ገልጦ ማንበብ ይቻላል። አንድዷቸው ሰዶምና ጎመራን አንድዷቸው። አሁን ስለታሰቢ ጉዳይ እናውራስ።
እኔ ምን እየተደረገ እንዳለ ሊገባኝ አልቻለም ማለት ወይ ምንድነው እየተደረገ ያለው ታዲያ? የድርጅቱ የመኪናዎች ዕቃ በተደጋጋሚ እየተፈቱ እየጠፉ ይገኛሉ። ይሄንን ደግሞ የሚያደርጉት የስነ ምግባርና የሞራል ውድቀት ያለባቸው ሰራተኞቻችን ናቸው። ዝም ብለን እንመለከታቸው አይገባም። ቆይ ታዲያ ምንድነው አንተ እየሰራ ያለው? ለምን ይሄን መከታተል ያቅታል? ችግር የለም በቃ እኔ እሱን ለምን እከታተላለሁ? ሌባ እንጂ ሐሳቤ ከመቋጨት በፊት የጎዳና ልጆች የመጠለያ ጉዳይ ባስቸኳይ ይለቅላቸው። እሺ ፕሊዝ እንዳትረሳ። አይ ጨርሰ ምን አንድ አባቴ ጓደኛዬ እኮ ባለፈው ሰዓት ታምም ያለው ብሎኝ ሳልጠይቀው ሄጄ አሁን ትዝ ሲለኝ እኮ ነው ሳልሰናበትሽ በርሬ ሄድኩት። ተስማ እንዴት ሲጨነቅ እንዳደርኩ አትጠይቀኝ። ስልክ እንኳን መያዝ አትወድ። አትሊስት ስልክ ቢኖር ኖሮ ደውልና ትንሽ ረጋጋ ነበር። ትንሽ እሺ ለጊዜው ይዘጋጋል። ምንድነው ይለ ምንድነው? ምን ችግር አለ? ኧረ በቃ ማለት እግዚአብሔር ይስጥሽ። ተነቀጠኝ ባለ ስልክ አደረግሽኝ እኮ ስፈልግ እንዳገኘው ብዬ ነው። በሌላ ነገር አትይኝ። ሃሎ ባለ ቀዩ ስልክ ሌባ ማን ሂድና ሳቃናግረኝ ሌባ ይላል። ሰሞኑን ጀምሮ ሁኔታ አላማረኝ። ቆይ ምን ሆነ ነው? ምን ሆነሃል? ሄለን እመኚኝ፣ ይሄ ልጅ ሌባ ነው። ሰማኛለህ? ከኔ ጋር መስራት ከፈለክ ከዚህ ልጅ ራቅ። እሺ this is my life. This is your life? Yes. ያማል ተጎዳ። በጣም ይቅርታ በእግዚአብሔር በጣም። ኧረ ዱላ አስቀላለሁ። ለፍቅር ሲባል ብዙ መስዋዕትነት ይከፈል የለ እንዴ? ሞባይሉ ተሰብሮ ቢሆንስ ኖሮ ሙዚቀኛ መሆኔን አልነገርሽም እንዴ? ጉሩሬን ያንቀኛል እንዴ? ምን ዶላማ አይሽ ትንሽ አሁን ከፒቼ መውጣት የመውረድ ጉዳይ ነው። እሺ በቃ ሆስፒታል ነው። ምን ሆስፒታል ድምጽ አያክሙ። እሺ ቆይ ምንድነው ማድረግ ያለብን? ግድ የለም ማር ውጥበታለሁ። ማር? እሺ ለዚህ ጥፋቴ ምን ልቀር? ማር ከምሳና ከማር ከማርና ከምሳ ምን ጥያቄ አለው? ማርና ምሳ ነው። እሺ ሞባይሉ ዶላ ማራሲዶ እንዴት ነው? ድምጼ ተመልሷል። ሄለን የሆነ ነገር ልነግርሽ ፈልጌ ነበር። ምንድነው እሱ? ንገረኛ። ፈራው። ፈራ? ሳትፈራ ንገረኝ። እሺ ሌባ ነኝ። ሙልጭ ያልክ ሌባ። የልቤ ሌባ። ዴቭ ነገ የት ነህ? ነገ ጠዋት ቮካል ሰራና ከሰዓት ደግሞ ስቱዲዮ ገባለሁ። ነገ አትችልማ? ምኑ? ሐዋሳ አብረን እንድንሄድ ፈልጌ ነበር። ሐዋሳ ቮካል ጥንቅር ብሎ ይቀር እዛው ሐይቁ ዳር ሰራዋል። ኖ እንደዛማ አይሆንም። ስራ ይበልጣል እንዴ? ካንቺ አይበልጥም ልውንደና እንዳላታሽ ልቻለው እና ካንቺ አይበልጥም ፍቅሬ ቮካል ካንቺ አይበልጥም ቮካል 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 ዴቭ ወዬ ነገ ልደቴ ነው። ምን? በይ መረጭ። ምንድነው የምመርጠው? ለልደትሽ ዋዜማ ለክብርሽ ሲባል እዚህ ጋር ይሆንሽ እዚህ ከሁለቱ ማንን ልቀጥቅጥ? ዴቭ ምን ነው? ምረጪ። ዴቭ እኔ እንደዛ አልፈልግም። ንገሪኝ አልኩሽ። ምንድነው ችግር አለ? ምረጪ። እንግዲያው በእኔ ምርጫ ይሁና። እኔ አልፈልግም ዴቭ። ይሄኛውን ነው። በስመ አብ ይሄንን ነው። ምንድነው? ምንም እንደው ነፍሰ ጡር ነበረች ጓደኛዬ እና ቂጣ ከላዩ ላይ ነጭ የተቀባውን ነገር አማረኝ ስትል
ላስቸግርክ ይዘላ እሺ እኔ ጌታ እሺ ብድሩ ይድረስ። አሜን። አስረግዘህ ይኸው አሜን። ወይኔ ላንተ ምን ነኝ ፍቅረኛ የነሻ አይመስለኝም። ኧረ ተይ ለሊ ተይ ነሽ እንዴ ያደላቸው ማደታቸው ከመድረስ በፊት የት እናክብርልሽ ይባላል። አንተ ግን ለዚህ ትንሽ ድግስ አልደግስም ትላለህ። አንተ ግን ኧረ ተይ ለሊ ተይ እኔ አልደግስም መቻልኩ ለሊ እኔ ያልኩትኝ እዛ ትልቅ ሆቴል ምን ልናደርግ እንሄዳለን እዛችሁ ትንሽ ቤታችን አንደግስም ወይ ነው። ተይ ለሊ ተይ ለሊ ካሴቴ መውጣት የለበትም። ባክን ካሴቴ ያትበለኝ። የካሴትን አክል ክብርና ፍቅር እንኳን ለኔ የለህም። ይኸውልህ ይችን ልደት አታክብርልኝና ሁለተኛ ፍቅረኛ አለችኝ ብላ አጠገቤ እንዳደርስ እሺ። ኧረ ተይ ለሊ ተይ ቆይ ሽልሻኝሽ ቆይ ያሳቅቃል። ግድግዳው ትንሽ ጀሶ በዝቶበታል፣ መሬቱ ደግሞ ያዣልጣል። ይህ ማለት ኮንትራክተሩ ወይ ጠጪ ነው ወይ ቃሚ ነው። አለቀ። እንዴ በዚህ እድሜሽ ባንክ ካልዘረፍሽ በስተቀር የዚህ ቤት ባለቤት መሆን ከባድ ነው። እርግጠኛ ነሽ ያንቺ ቤት ነው? ቤተሰቦች ያወርሱ ምን አለባቸው? የእናንተ ቤተሰቦች ምን አለባቸው? ቤታቸውን አውርሰዋችሁ ይሞታል አሉ እንጂ አሉ። የኛ ቤተሰቦች እኮ በእድሜ ዘመናችን ጥረን ግረን ያፈራነውን ችግርና መከራ ባዶ ሜዳ ላይ ፈሶ እንዳይቀር እነሆ ተረከበን ብለውን የሚሞቱ ጥሎብ በቃ ዝም ማለታችንም ማለት ነው። አሁን እኮ እንደውም ከተረጋጋው እኮ ነው ያገኘሽ። አሁን ምን አንደበት አለኝ? አልናገር አልጋገር። እሺ ከሀብታሙ ቤተሰብ ተጠብቀኝ መጣሁ። ሀብታሙ እንደምን ደህና ነህ ሆይ? ተበቺሳ ዳዊት እባላለሁ። ይሄ ምንም ሚስጥር ብለህ አወራለሁ ደግሞ ዋ ሀብታሙ ዋ አይነት ቤት ውስጥ ነው የምትቆረው ሀብታሙ። የት ነው የማውቀው እንዲህ እንደ ጊጃ ስልክ ይዞ እንደዚህ የሚንቀጠቀጠው ላውቀው። የራስህ ጉዳይ። እንዲህ አይነት ሶፋ ላይ እየተቀመጥክ ነው አይደል እንደዚህ ፋፋው? አይ ሀብታሙ ሄለን የባለ መኪናው ጓደኛ ሄለን ታፈጣለ ብራዘር ነው። ብራዘርሽ ስለሆነ ነው ከንፈርሽን መንገድ ላይ ስሞሽ የሚሄደው። ወንድሜ ነው። ምን ዝም በይ። ሴተኛ ዳሪዎች እኮ ቸግሯቸው ነው ከማንም ጋር የሚተኙት። እየሰደብከኝ እኮ ነው። አንቺ ግን የለየልሽ ወራዳ ነሽ። ወረዳ ምን ታደርጋለህ? ኧረ በእናትሽ ዝም በይ። ከንፈርሽን አይደክምሽም እንዴ? ተሳስመሽበትም ለፍለፋሽበትም። እንደውም አንድ ነገር ልንገርሽ፣ ሁሉንም ነገር ለዳዊት ነግረዋለሁ። እሺ ሂድ አሁን ንገረው። እሺ ከኔና ካንተ እንግዲህ ማንን እንደሚያምን እናያለን። ምን አስለ ትላለህ? መናገር የምትፈልገው ነገር ካለ በግልጽ ተናገር።
ያው ለነገሩ እንኳን ሄለን ያው እንግዲህ ከራሴ ጋር አውርቼ አማክሬ ብዙ ነገሮች ቆርጫለሁ እኮ። ምንድን ነው ተናገረው? አሁን በኋላ ህጻናቶች አሉ አብረን ከመኖር የተነሳ ብዙ ተላምደናልና ይገርምሻል። አንድ ጓደኛዬ ምን እንደሚል ታውቂያለሽ? የሰው ልጅ ውሃ አጣጭውን ይፈልግ ዘንድ ግድ ይለዋል ይለኛል። ወይ ጉዴ! እኮ መናገር የምትፈልገው ነገር ካለ ተናገር። ምን ዙሪያ ጥምጥም ያስኪዳል? ይሄን እንኳን አስጨነቀኝ። ታዲያ ከእንግዲህ በኋላ አብረን እንድንኖር እፈልጋለሁ። ማለት እንድንጋባ። ማንማ ከማን ጋር? እኔ ላንተ ፍቅር ዝቅ በማለት መደብደብ አለብኝ? መደብደብ አለብኝ ወይ? እኔ ላንተ ስንት ነገር ምን ያለውንኩት ነገር አለ? ከዚህ ሰው ይሄ ቆሻሻ መንገድ ላይ ይደበድበኛል? ማማ ወይ ከኔ ወይ ከሱ ትመጣለሽ። ወይ ሰንዴ ለምን ሽርማ ወይ ልሸኝሽ። ቆይ ሽርማ ልታች ሄደሽ ደስ ይበል። ጫፏን አልነካዋትም። እኔ ጫፏን አልነካዋትም። እሷ ሸርባ የመጣችው ነገር ነው። ምን ወደ ፈልግ ተብቻ ለምንድን ነው በእኔና በለምለም ፍቅር መሀል የምትገባው? እኔ እኮ ጫፏን አልነካዋትም አልኩ። ግን እቺ ብዙ ነገር ችያለሁ። እኔነት አብረን መኖር አልቻልንም ማለት በቃ የፈለከውን ዕቃህን ይዘህ ሂድ። ዴቪ እኔም ውጣ እኮ እሷን አምናሃት እኔም ውጣ። እያፈጠጥክብኝ እኮ ነው። ታውቀዋል? እያፈጠጥክ ነው። ክፍሌ ስማ፣ ወቃው ተረጋጋ እንጂ እንዴ! ተረጋጋ። እሺ ምንድን ነው? ቀን ሄለን ቤት ሄጄ ነበር እና የዛ የባለ መኪናውን ጓደኛ እዛ ቤት ውስጥ አላየው። ወይኔ ጀደስ ይበናት ደንግጬ እሷንም ቻው ሳልላት ነው አምልጬ መጣሁ። ልግነትሽን ከሚያውቅ ቤተሰብ ጋር ተቀላቀልሽ ማለት ነው? አረ ነገር ሁሉ ተወሳስቧል። መላ ምናምን እንፈልጋለን። እሺ አትጨናነቂ። እምቢ የሚል ከሆነ ደግሞ ይወጋል። ፍሬ ባለፈው ከነገርኩሽ ልጅ ጋር ወደ ሐዋሳ ስለሚሄድ
ለልጆቹ አንዳንድ ነገር ታደርግልኛለሽ። ኦኬ። ከመጠንዛት ወደ መዝናናት እንድትሸጋገር የረዳሽ ማመስገን ይኖርብሻል። የምሬን ነው። ይልልቀኝ ይኸውልህ አንድ ነገር ልታረገኝ የምትሞክር ከዛ ቤት ላስባረር እንደምችል ወቅ ሚዝ ዛት ላይፍ እኔ እሷ ህይወት ነሽ። እንደራደር። ምንድነው የምንደራደር? ሙልጭ ያልክ ሌባ መሆኑን አውቃለሁ። ካልኩኝ ሙልጭ ያልኩ ሌባ ነው። ድርድር እኮ በመስማማት ላይ የተመሰረተ እንጂ በመሳደብ ላይ የተመሰረተ አይደለም። እኔ ጓደኛዬን የሰረከውን ይቅር እልሃለሁ። አንተ ብቻ ከሄለን እራቅ። ባርክስ የፈጀውን ብቻ እገልሃለሁ። ላስብበት። ምኑን? ከመገደሉና ከመራቁ አስብበት። ይሻላል። ልጀምር تمام ቀዳት እኔ ጫንቆኝ ነው እኮ ምን ዴቭ በቃ ገንዘቡን ካላመጣህ አትምጣ። እኔ መስራት አልቻልኩም። ኧረ ትችላለህ። አንተ ራስህ አልቻልክም። በቃ ተወኝ። ይዘህ ካልመጣህ አትምጣ። በቃ ይዘህ ካልመጣህ አትምጣ። ሀብሉ ቶ በቃ ተበቺሳ ቶ በቃ ምንም አሁን መከራከር አያስፈልግም። አትምጣ። ይዘህ ካልመጣህ አትምጣ። ወይኔ እንደ ከብት በሰው እየተነዳው ተጎዳው። ታዲ እስኪ ነኝ እንግዲህ የለም ይሄ ታደለ ይሄኝ በአካል አይልም። ካሁን በኋላ በራሴ መንገድ እየተጓዝኩኝ የማደርገውን ነገር አሳያለሁ። ምን ልታደርግ? አሳያለሁ። በቃ የማደርገው እኔ ነኝ የማውቀው። አብረን እንድንኖር ትፈልጋለህ? ምን አይነት ጥያቄ ነው? አብረን መኖር ካለብን ይቅርታ ለዚህ ይቅርታ ማለት ነው። ጭራሽ ነው ምንም በሰላም እንድንኖር ነው። እኮ እንደዚህ ነው። አመሰግናለሁ። በቃ ፍቅር፣ ትዕግስት፣ ጽናት ይፈልጋል። አታምጥ ማፍጣት አይደለም። እውነቴን ነው። ዴቭ ደውልላትና የት ነው ያለሽው በላት። ምን ያደርግ? ደውልላት።
ሄሎ ለሊ ደህና ነሽ? ደህንነቴ የሚያሳስብ ቢሆንማ እየጠየቅኩን ታደርግልኝ ነበር። አይ ባለፈ ስለተባባልነው ስለ ድግሱ ጉዳይ እንድናወራ ነው። ተስማምቻለሁ። የት ነሽ? እማዬ ጋር ሆስፒታል። አሁን ስልኩ እንድንገናኝ ፈልጌ ነበር። 9 ሰዓት የተለመደ ቦታ። እሺ እሺ እሺ። ምን አደረኳት? ተበጅዛ ምን አደረኳት? ምን አደረኳት? ለሷ ይያሉ ነገር ዘፈኔን ባወጣ አራተኛው አልበሙ አራተኛው ቁጥር ለሷ መታሰቢያ አይደለም እንዴ? እንደምወዳት አፈቅርሻለሁ የሚል ዘፈን የዘፈንኩት ደስ ይበላት። ሰባተኛውን አርጌላታለሁ ከዳሽኝ የሚለው ያቺ ስታሳው ቆይተሽ መጣሻ? እንዴት ደክሞኛል መሰለህ። እዛው አድሬ እኮ አይደል? ደክማ ተይ ለሊ ተይ። ቆይ ለሊ ስለ ድግሱ ብናወራ ጥሩ አይደለም አይደል? ስለ ድግሱ እናወራ። የሆነ ቆንጆ ጥሩ ሆቴል እንመርጥና የተወሰኑ ጓደኞችን እዛ እንጋብዛለን አይሻልም? እነዛ የማያልቁ ጓደኞችሽን ይሄው ምስኪኑ ጓደኛዬ ነው ጋባዡ። ምን አላንተ አዎ ለነገሩ ታዲያ ለምን እንደዚህ አናደርግም? ዳዊት ለሷም ለጓደኞቿም ታዲያ ለምን አንበጠብጥላቸው? ምንድነው ተጠብጡ? የአይጥ መርዝ እንበጠብጥላችሁና አንቺን ጓደኞችሽን ሳትራቡ እዛው ልቅ ለምን አሁን ሊዘጋ ታረግልኝም? ዝም በይ እንዴ! ዝም በይ እንኳን ነሷት ያንቺ ከንታት ለማንም በየመንገዱ ተፈተለ ወራዳ ነሽ አንቺ እንግዲህ ወራዳ አውራጃ ቀበሌ በቃ ቁጭ በይ ሂስሽን ዋጭ ይሆኔ እዛ ላይ እና ለንቺ ነው ብዬ አልበሜን ለማቀናበር ሄዳለሁ። አንቺ እዚህ ከወንድ ጋር ታቀነባብሪልኛለሽ አይደለ እንዴ? ዝም በይ እንዴ! ተይ ለሊ ያለው እንዴ ደግሞ ለምለም ስሚ ለምለም ይኸው ልንገርሽ አይደለ አንቺና አልበሜ ለኔ በህይወቴ አንድ ናት። አልበሜ ይሄ ህይወቴን አመሳቅሎት ሊወጣ ነው። አንቺም ህይወቴን አመሳቀልሽው ከህይወቴ ወጣሽልኝ። በቃ ወጣሽልኝ ልንገርሽ አይደለ ወጣሽልኝ። እኔ ካንቺ ጋር ምንም ልትታከል ቃል አልተነፍስ ምን ልግር የለኝም። ግን ምን አረኩሽ ዳዊት? በቃ ይቅርታ በእናትሽ እኔ ሴት ልጅ ስታለቅስ አልወድም። ምንድነው ታውቂያቸዋለሽ? አንደኛው ፍቅረኛዬ ነው። የትኛው? ዳዊት ዘፋኝ? የኔ ልጅ ያንቺ ፍቅረኛ? አዎ ያንቺ ሳይሆን የኔ ነበር። አልበሙን በማውጣው ጊዜ በቃ ከዚህ በላይ መስማት አልፈልግም። ለኔም እኮ መጀመሪያውኑ ቀድሜ ነግሬሽ ነበር አይደል? በቃ ታዲያ ያው አታነሱ። ሄሉ ግን ችግር አጋጥሞት ቢሆንስ? ደግሞ እኮ ስለሱ ሊነግርሽ ይሆናል የደወለው። ስልክሽን ማንሳት ነበረብሽ። ምንም አይነት ምክንያት ተሰጠኝ አልቀበልም። ትወጂዋለሽ አይደል? አለት ትወጂዋለሽ። ወዶ ነበር አሁን ግን አለ። ከማን ሄሉ ትወጂዋለሽ? ሄለን የሆነ ስህተት ተፈጥሯል። እባክሽን ስሚ። ከዚህ በላይ እንዳዝንባት አድርግ። ውጣልኝ። እሺ
ምክንያትሽን እንኳን ልወቀው። ውጣልኝ አልኩ። ታዲያ ለምን አታስወጣልኝ? የማንም ልቅምቅም እየመጣ ይጫወተብሽም። እሺ አይዞሽ የኔ ቆንጆ። በዝቻለ እጦት ለወረሰው ገላ ካለው ላይ አካፍሎ ፍጹም ሳያደላ እንዳንቺ በፍቅር ማኖረ ለሌላ እንዳንቺ በፍቅር ማኖረ ለሌላ እንባው ሳያፈራ ጉልበቱም ሳይተና የአርባ ቀን ድሉ ላዋለው ጎዳና የእናት አባቷ ፍቅር ሳይሰለቻ ይቻለ በወረት ፊቷ ለነሳቻ ተወዳይነሽ ውብሎጋ ታምረኛው ይልቤ ባንቺ እኮ ነው የረጋ ተወዳይነሽ ተወዳይነሽ ውብሎጋ ታምረኛው ይልቤ ባንቺ እኮ ነው የረጋ ሊበላ እንታረስ ወንድ አያውቅም። በቃ እንደ ነብር ቀውጥልና። ኧረ ነብር ጭራሽ እኔ ነብር የት ነው የማውቀው? የሚያውቅ ነብር። ኧረ ክፍሌ በእናትህ ዱይ በቃ የሆነ ነገር ቀይር። እሺ በቃ የምትወዳት ሚስት ብሞት እንዴት ነው የምትቀውጠው? ክፍሌ ኧረ በእናትህ ከራሴ ላይ ውረድ። መች ነው የተጋባው ከእኔ ጋር? ክፍሌ በቃ የደሞ ነው ካሴት ምናምን ብሎ ይግባ። በቃ ከወረደ አስገቢ። ኧረ ዱቅ በል። ሄለን እንግዲህ ካሁን በኋላ ህጻናቶች አይደለንም። ስለዚህ ሲሪየስ ስለ ድርጅታችንና ስለ ስራችን ማውራት ይኖርብናል። ያው ቀደም ብዬ ደጋግሜ እንደነገርኩሽ ድርጅታችን የሚያከራያቸው መኪኖች መለዋወጫ ዕቃ ያስፈልጋቸዋል። ይህን መለዋወጫ ዕቃ ደግሞ እዚህ እንግዛ ብንል ምን ያህል ውድ እንደሆነ አንቺም ታውቂያለሽ። ለዚህ ሊጠቅመን የሚችል ደግሞ አንድ ሰው ነው ያገኝቻለሁ። ዱባይ የመኪና አምራች ካምፓኒ አለ። እዛ ውስጥ የምትሰራ ሴት ነች። ይህ የመኪና አምራች ካምፓኒ ደግሞ ለድርጅቱ 40% ቅናሽ ስላለው በሷ ስም እናስመጣና ለሷ የተወሰነ ክፍያ እናስብላታለን። ይመስለኛል ከነገ ወዲያ ወደ ዱባይ የምትበር ይመስለኛል። ስለዚህ ነገ ቢሮ አስመጥተናት ብናናግራት ጥሩ ይመስለኛል። አይመስልሽም? ፍሬንድ እኔ በዚህ ነኝ። ፒስ በቃ እዚህ ያሉት ንብረቶችን በስምሽ ፈርምልሻለሁ። 250 ሺህ ብሩን በጥሬ ታዘጋጁልኝና ሰነዶቹን ይዤ መጥቼ እንፈራረማለን። ነገር ያው እቃውን ሳስረክባችሁ ፊርማውን እንቀዳለን ማለት ነው።
ስሚ እዛ መኪና ኪራይ ቦታ ከዛ አጭበርባሪ ጋር ምንድን ነው የምትሰሪው? አይመለከተኝም። ይመለከተኛል። ይመለከተኛል። ተረጋጊ። ይህ ጉዳይ ነው። በራይ ዛሬ ማታ ስለሆነ በዚህ ልጨርስ ይችላል። ሌሎች ማስተካከያ ነገሮች ይመስላል። ጥሩ በቃ እንቀጥላ። እስኪ ላይ ከመፈረሜ በፊት በድጋሚ ሰነዶች ነው ይችላል። ምን ችግር አለ? ሌላ ሰነዶቹን አይተሻቸው ተስማምተን መሰለኝ ዛሬ በድጋሚ ገርማንተ ነው ጎራ ነገር አለ። አይ ነው ችግር የለውም። እኔ ጊዜዎች እንዳይባክኑ ብዬ ነበረ። ኦኬ አሳያት። ፊርማውን ነገ ማድረግ እንችላለን። እርግጠኛ ነኝ የሰጠሁሽ ገንዘብ በቂ መሰለኝ።
ሄለን ተወዳጅ ነሽ ሎጋ ታምረኛው ባንቺ ነው የረጋው 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 ተወዳጅ ነሽ ሎጋ ታምረኛው ባንቺ ነው